በህወሓትና በፋኖ ኃይሎች መካከል ከፍተኛ የሆነ ግጭት መቀስቀሱ ታውቋል። ፋኖ ህወሓትና ሻዕቢያ ጽምዶ በሚል የፈጠሩት አጋርነትም አደጋ እንደገጠመው የመረጃ ምንጮቻችን ገልጸውልናል። የሻዕቢያ መንግስት ከሁለቱ ኃይሎች ጋር በፈጠረው አጋርነት እንዲሁም ለሁለቱም ኃይሎች በሚያደርገው ወታደራዊና የሎጂስቲክስ ድጋፍ የሚያገኘው አንዳችም ትርፍ እንደሌለው በመግለጽ ወደ ኋላ እያፈገፈገ መሆኑን ምንጮች ገልጸውልናል። በሌላ በኩል በፋኖና በህወሓት ኃይሎች መካከል ከባድ ግጭት ተቀስቅሷል። በጽምዶ ማዕቀፍ ውስጥ የፋኖ አመራሮች ምዕራብ ትግራይን ወይንም ወልቃይትና ራያን የመሳሰሉ የወሰን ይገባኛል ጥያቄዎች የሚነሱባቸውን አካባቢዎች ለትግራይ ለመመለስ ከህወሓት ኃይሎች ጋር የተስማሙ ሲሆን በምላሹም የፌዴራሉን መንግስት ፋኖ እንዲቆጣጠር ህወሓት ድጋፍ እንደሚያደርግ ነበር ስምምነት የተደረሰው። ይሁን እንጂ የህወሓትና የሻዕቢያ መሪዎች በድብቅ ባደረጉት ምስጢራዊ ስብሰባ ፋኖን ወታደራዊ አቅማቸውን ከፌዴራሉ መንግስት ጋር ለማመጣጠን ብቻ ለመጠቀምና ወደ ድል ሲቃረቡ ፋኖን እንደሚያስወግዱት እቅድ መያዛቸው ተረጋግጦባቸዋል። ይህ ለጽምዶ መፍረስ ዋነኛ ምክንያት መሆኑን የመረጃ ምንጮቻችን ጠቆመውናል። ወዲህ ደግሞ የኦሮሚያ ልዩ ኃይል ወደ አማራ ክልል ሊዘምት መሆኑ ታውቋል። አንድ ከፍተኛ የጦር አዛዥ መረሸናቸውንም ሰምተናል። በሰዓቱ የመረጃ ጥንቅራችን እነዚህን ጉዳዮች በዝርዝር እንነግራችኋለን። በሌላ መረጃ ደግሞ መንግስት በ2019 ዓ.ም $5 ቢሊዮን ብድር ለመውሰድ የተዘጋጀ ሲሆን በዜጎች ላይ ዳግም የተለያየ አይነት ተጨማሪ ግብር እንደሚጣልም ረቂቅ ሰነድ መዘጋጀቱን ከመንግስት የመረጃ ምንጮች የተገኘው መረጃ ይጠቁማል። በከፍተኛ የኢኮኖሚ ውድቀት ውስጥ የሚገኘው የሀገሪቱ ህዝብ በኑሮ ውድነት፣ በዋጋ ግሽበት እንዲሁም በዕለታዊ የፍጆታ ዕቃዎች መወደድና የቤት ኪራይ ጭማሪን መቋቋም የከበደው የሀገሪቱ ህዝብ ተጨማሪ ኢኮኖሚያዊ ጫና እንደሚጠብቀውም ምንጮቻችን ገልጸውልናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። ክቡራን ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ መረጃዎችን አሰባስበን ቀርበናል። በሰዓቱ ጥንቅራችን አስቀድመን የሰጠናችሁን ጥቆማዎች ጨምሮ ሌሎች አዳዲስና ወቅታዊ መረጃዎችን የምናስደምጣችሁ ይሆናል። ለአዳዲስ ወቅታዊ እንዲሁም ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ መዘጋጀቱ ታውቋል። የኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱን እንደ አውሮፓውያኖቹ የዘመን አቆጣጠር ከሐምሌ ወር 2026 ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን የተገኙ ዓለም አቀፋዊ የገንዘብ ተቋም IMF አምስተኛ የግምገማ ሪፖርት ሰነድ ይፋ አድርጓል። ተቋሙ በዚህ ሳምንት ባወጣው ባለ 130 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመላከተው የኢትዮጵያ መንግስት ከ2 ዓመት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲ ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛውን ከባለብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታን መፍጠሩ ይጠቀሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረጅም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ $950 ሚሊዮን የንግድ ብድር እንዲወስድም በIMF ኃላፊዎች ከስምምነት መደረሱ ይጠቀሳል። መንግስት ከIMF ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ባለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ ተመቻችቷል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜ ሲካሄድ የነበረው የዕዳ ሽግሽግ ድርድርን በሚመለከትም መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ስምምነት ላይ ለመድረስ አቅዷል። ይህ የዕዳ ሽግሽግ ሲጠናቀቅም ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችልም ገልጿል። እንደ IMF የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሪ ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ተቋሙ ከታክስ እንዲሰበሰብ ካቀደው የገቢ መጠን ተጨማሪ $30 ቢሊዮን ተሰብስቧል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ
ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራሉ ያሏቸውን ቁልፍ እርምጃዎች በዝርዝር አስቀምጧል። ከነዚህም መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህም ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ ወይንም ቫት፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያን የነዳጅ አቅራቢ ኢንተርፕራይዝ የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበው ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ግዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚደረግም ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነፃ መብቶችም ወደ መደበኛ ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር እና የኢንፎርሜሽን መረብ ደህንነት አስተዳደር ወይንም ኢንሳ በጋራ በሚዘረጉት አሰራር ስርዓት እስከ ታህሳስ 2019 ዓ.ም ድረስ ተግባራዊ ይደረጋል። በአልኮል በትንባሆና ሌሎች ምርቶች ላይ አዳዲስ የኤክሳይዝ ታክስ ተመንም ይጣላል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለንብረት ታክስ ነው። ይህ ታክስ የሀገሪቱን ጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ 0.2 በመቶ ያህል ተጨማሪ ገቢ ያስገኛል ተብሎም ይጠበቃል። የሚኒስትሮች ምክር ቤት የግብር አወሳሰን ውሳኔውን እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛውንም የተሽከርካሪ ግብር እንደሚሰበስቡ ይወስናሉ። ከሪል ስቴትና የንብረት ታክስን በተመሳሳይ መልኩ ከጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ 0.3 በመቶ ታክስ ለመሰብሰብ እየታቀደ ሲሆን ለዚህም በትላልቅ ከተሞች የንብረት ዋጋ ትመናን የምዝገባ ሰነድ ዝግጅት እየተካሄደ መሆኑን በሪፖርቱ ተጠቁሟል። የመንግስት ልማት ድርጅቶችም ትርፋማነት ላይ ብቻ እንዲያተኩሩ የሚደረግ ሲሆን ለህዝብ ጥቅም ሲባል ያለ ትርፍ የሚሰሯቸው ስራዎችም ካሉ በመንግስት በጀት እንዲያካትቱ ይደረጋል። ሁለት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከግድያ ሙከራ መትረፋቸው ከተገለጸ ጥቂት ቀናት በኋላ በአክሱም ከተማ በቁም እስር ላይ መሆናቸው ተገልጿል። የሃይማኖት አባቶቹ ባለፈው ሳምንት መጨረሻ በፖሊስ ምርመራ ከተደረገባቸው በኋላ በመኖሪያ ቤታቸው ተወስነው እንደሚገኙ ምንጮች ገልጸዋል። በቁም እስር ላይ የሚገኙት አባቶች የሁመራ ሀገረ ስብከት ሊቀ ጳጳስ አቡነ ናትናኤልና የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ አቡነ አረጋዊ ናቸው። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ሁለቱ ሊቃነ ጳጳሳት ቅዳሜ ሐምሌ 4 ቀን 2018 ዓ.ም ከሰዓታት በኋላ በአክሱም ወደሚገኝ የፖሊስ ጣቢያ ለጥያቄ ተወስደው ለበርካታ ሰዓታት ምርመራ ከተደረገላቸው በኋላ በዚህ ዕለት ምሽት ተለቀዋል። ነገር ግን ሊቃነ ጳጳሳቱ ከእስር ቢፈቱም ወደ ቀድሞ ነፃነታቸው አልተመለሱም። ሊቃነ ጳጳሳቱ በጽዮን ማርያም ቤተክርስቲያን አቅራቢያ ወደሚገኘው የመንበረ ሰላማ ቅጥር ግቢ እንዲመለሱ ተደርገው ከዚያን ጊዜ ጀምሮ በቁም እስር ላይ እንደሚገኙ ምንጮቹ አስረድተዋል። በመኖሪያ ቤታቸው ውስጥ ተወስነው ይገኛሉ። ማንም ሰው እንዲገባ ወይንም እንዲወጣ አይፈቀድም ሲል አንድ ምንጭ ገልጿል። እንደ ምንጮቹ ገለጻ በቅጥር ግቢው ዙሪያ የፖሊስ አባላት የተሰማሩ ሲሆን ሊቃነ ጳጳሳቱ እንዳይወጡ እንዲሁም ጎብኚዎች ወደ ግቢው እንዳይገቡ እየተከለከሉ ይገኛሉ። ሊቃነ ጳጳሳቱን ለመጠየቅ የሞከሩ የቅርብ ወዳጆቻቸው ግቢውን በሚጠብቁ ፖሊሶች እንዲመለሱ የተደረጉ ሲሆን ፖሊሶቹም እገዳው የተጣለው ከበላይ አካል በተሰጠ ትዕዛዝ መሆኑን እንደነገሯቸው ገልጸዋል። የቤተ ክርስቲያኒቱ ሰራተኞች መደበኛ የአስተዳደር ስራዎችን ለማከናወን ወደ ቅጥር ግቢው እንዲገቡ ቢፈቀድላቸውም ከሁለት ሊቃነ ጳጳሳት ጋር ግን እንዲገናኙ እንደማይፈቀድላቸው ምንጮቹ አክለው ገልጸዋል። በዚህም ምክንያት የቅርብ ሰዎቻቸው ሊቃነ ጳጳሳቱ በአሁኑ ወቅት በምን አይነት ሁኔታ ላይ እንደሚገኙ ማወቅ እንዳልቻሉ ይናገራሉ። በመጨረሻም በፋኖና በህወሓት ኃይሎች መካከል ከባድ ግጭት ተቀስቅሷል። በጽምዶ ማዕቀፍ ውስጥ የፋኖ አመራሮች ምዕራብ ትግራይን
ወይንም ወልቃይትና ራያን የመሳሰሉ የወሰን ይገባኛል ጥያቄዎች የሚነስባቸውን አካባቢዎች ለትግራይ ለመመለስ ከህወሓት ኃይሎች ጋር የተስማሙ ሲሆን በምላሹም የፌዴራሉን መንግስት ፋኖ እንዲቆጣጠር ህወሓት ድጋፍ እንደሚያደርግ ነበር ስምምነት የተደረሰው። ይሁን እንጂ የህወሓትና የሻዕቢያ መሪዎች በድብቅ ባደረጉት ሚስጥራዊ ስብሰባ ፋኖን ወታደራዊ አቅማቸውን ከፌዴራሉ መንግስት ጋር ለማመጣጠን ብቻ ለመጠቀምና ወደ ድል ሲቃረቡ ፋኖን እንደሚያስወግዱ እቅድ መያዛቸው ተደርሶባቸዋል። ይህ ለጽምዶ መፍረስ ዋነኛው ምክንያት መሆኑን የመረጃ ምንጮቻችን ጠቁመውናል። ወዲህ ደግሞ ህወሓት ከዋጃና ጥሙጋ የሚያስወጣን ከሞትን ብቻ ነው ሲሉ የፋኖ ታጣቂዎች ከበድ ያለ መግለጫ ሰጥተዋል። ዝርዝሩን እነሆ። የህወሓትና የፋኖ የፍቅር ጉዞ በአጭር የቀረ ይመስላል። ከመረጃ ምንጮቻችን የደረሰን ጥቆማ እንደሚያስረዳው የህወሓት ወታደራዊ አመራሮች የፋኖ ታጣቂ መሪ የሆኑትን ሰዎች በጣም እንደሚንቋቸው ብዙ ማሳያዎች አሉ ይላሉ። ከነዚህም ውስጥ ከኤርትራ ለፋኖ ታጣቂዎች እንዲከፋፈል የመጣን የጦር መሳሪያዎች የህወሓት ወታደራዊ አዛዦች በተለይም የአርሚ 24 አመራሮች በመያዝ ለነምሬ ወዳጆ በውድ ዋጋ እንደሸጡላቸው መረጃ መውጣቱን ተከትሎ በሁለቱ ቡድኖች መካከል መተማመን ጠፍቶ ቆይቷል ሲሉም ሁኔታውን አስረድተዋል። አሁን ደግሞ በዋጃና ጥሙጋ የሚገኙ የፋኖ ታጣቂዎች በነ ኮሎኔል ካሳይና ጆን መዲድ ትዕዛዝ ነገ ዛሬ ሳትሉ አካባቢውን ለቃችሁ ውጡ መባሉን ተከትሎ በፋኖና በህወሓት ታጣቂዎች መካከል ግጭት ተቀስቅሶ ከ5 በላይ የህወሓት ታጣቂዎች መሞታቸው ታውቋል። በተለይም የህወሓት አርሚ 24 አዛዦችን የፋኖ ታጣቂዎችና የታጣቂዎችን መሪ የሆነውን ወንድሙ ማሩን 3 ዓመት ተዋግተ አንድ ከተማ መያዝ ያቃተ ፈሪ ነህ ብለው መስደባቸውን ተከትሎ የፋኖ ታጣቂዎች እንደውም ከእናትና አባታችን ርስት ለቀን የትም አንወጣም በማለታቸው ግጭቱ ከቁጥጥር ውጪ እንደሆነ ከቦታው የደረሱን መረጃዎች ያስረዳሉ። ይህ በእንዲህ እንዳለ ጥብቅ መረጃዎች ወጥተዋል። የኦሮሚያ ልዩ ኃይል ወደ አማራ ክልል ሊዘምት መሆኑ የተገለጸ ሲሆን ዘመቻው ሀገሪቱን ወደ ባሰ ውጥረት ሊያስገባት እንደሚችልም ተገምቷል። በሌላ በኩል ከፍተኛ የህወሓት ጦር አዛዥ መረሸናቸው የተገለጸ ሲሆን በህወሓት የጦር አዛዦች መካከል ከፍተኛ መከፋፈል መፈጠሩም ታውቋል። በህወሓት ጀነራሎች መከፋፈሉ ተጠናክሮ የቀጠለ ሲሆን ከዚህ በፊት የነበረው የማሰርና የማሳደድ እርምጃ ወደ እርስ በርስ መገዳደል እንዳደገና ከአፈሳው ጋር የተያያዘ ግጭት ውስጥ መግባታቸውን ምንጮቹ ገልጸዋል። የአርሚ 31 ክፍለ ሰራዊት ምክትል አዛዥ ተክለወይኒ የሚባል ከፍተኛ ወታደራዊ አዛዥ አባቶችና እናቶች በአፈሳው ምክንያት ሊያለቅሱ አይገባም በሚል ጥያቄ በማንሳቱ ትናንት ሐምሌ 9 ቀን 2018 ዓ.ም መረሸኑን ምንጮች አስረድተዋል። ከባድ ውጥረት ውስጥ የገባው ህወሓት አሜሪካ በፌዴራሉ መንግስትና በትግራይ ክልል መካከል ሰላም ለማምጣት የምታደርገውን ጥረት ተቃውሞታል። ህወሓት አሜሪካ ጽምዶን ለማፍረስ የምታደርገውን እንቅስቃሴ እንደማይቀበል በማስታወቅም የአሜሪካን ጣልቃ ገብነት በጽኑ ተችቶታል። ክቡራን ተከታታዮቻችን ለሳቱ ያሰባሰብናቸው አዳዲስና ወቅታዊ መረጃዎቻችን በዚሁ አበቁ። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።